ኢህአዴግ የሚባለው ከበር እኮ በተወሰነ መልኩ ያሳምን ነበር። አንተ ያገኘሁት ያልከው መረጃም እኛም ጋር ተመሳሳይ እንደሆነ ነው የተረዳሁት ከንግግራቸው። በእርግጥ በድምጽ ማግኘት ይገባል፣ ያንንም ለማግኘት እየሞከርን ነው። ነገር ግን የመረጃ ምንጫችን በትክክል የተነበረውን ሁኔታ ነው የገለጸው። እናንተ ወደኛ ነው እንጂ ለሌላው በጭራሽ አታስቡ። ሌሎች ያወራሉ፣ እኛ ግን ለኦሮሞ ነው የምንሰራው፣ እየሰራን ነው። ይህ ብልጽግና የኦሮሞ መንግስት ነው። በዚህ ወቅት ስልጣኑ ከእጃችን ከወጣ በመቶ ዓመት ውስጥ ማናገኘውም። በሰሜን በኩል ያሉት እያንገራገሩ ነው። እኛ ተደራጅተን እነሱን ማንበርከክ ካልቻልን እኛ ስልጣን ላይ ያለነው ብቻ ሳይሆን የምንጎዳው ኦሮሞ የሆነ ሁሉ ነው። በወለጋ በርካታ የተፈናቀሉ አሉ። እነዛ የተፈናቀሉት ለኛ የሚተኙልን ይመስላችኋል ብለዋል። እንግዲህ ማለታቸውን በደንብ ማረጋገጥ የሚገባ ጉዳይ ነው። ሌሎች ነገሮችንም አሉ። ምናልባት በትክክልም በድምጽም በምስልም እሳቸው አሉት የተባለው ከዚህ የበለጡ ነገሮችንም ተናግሯል። የባሌው ከዚህ ሊበልጥ እንደሚችል ምንም ጥርጥር የለውም። በቅርቡም ተናገሩ የተባሉት ሰብረናቸዋል፣ ከጉልበታችን ስር አድርገናቸዋል፣ ኦሮሞ አልተሸነፈም፣ ኦሮሞ አይሰበርም የሚሉ ቃላቶችን የእሳቸውን አሸናፊነት ምናልባት አሸናፊነት ከምን እንደሚገለጽ አላቅም፣ ከምን አንጻር እንደሚታይ አሸናፊ መሆናቸውን መቼም እንደማይሸነፉ ለሚመጡ ጠላቶቻቸው ከጉልበታቸው ስር ይሆናሉ እንጂ የኦሮሞን ህዝብ አያሸንፉም እያሉ እሳቸውን በኦሮሞ ህዝብ እኩል አድርገው የመተካት የኦሮሞ ህዝብንና እሳቸውን እኩል የማድረግ የኦሮሞ ህዝብ አብሮ ገፈት ቀማሽ አብሮ ስቃዩን እያየ ያለ ህዝብ ነው። እሳቸው ግን ሙሉ ውክልና ወስደው የእሳቸውን አሸናፊነት በኦሮሞ ህዝብ አሸናፊነት እየገለጹ ለህዝቡ ቂምም እያቆዩለት ያለ ጉዳይ ነው። ለማንኛውም እንዴት አየኸው እንዲህ አይነቱ ንግግር? አሁን ነገ ከነጎዲያ በግልጽ በአማርኛም ጭምር ልንሰማው እንችላለን። አሁን ለጊዜው በኦሮምኛ ብቻ ነው እያቀረቡ ያሉት።